ዘይነብ አስገራሚው የፍቅር ታሪክ። ዘይነብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ተልእኮ ተሰጥቷቸው ነብይ ከመሆናቸው በፊት የወለዷት ልጃቸው ነበረች። ውድ የሀያት ሚዲያ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሃቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላችሁ የምትወዱ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ኮሜንት ሳጥን ውስጥ ማስቀመጥ ትችላላችሁ። ዘይነብ ረዲየላሁ ዐንሃ በህይወት ዘመኗ በስፋት የሚወሳላት አንድ ምርጥ ታሪክ ባለቤት ነበረች። ይህ ታሪክ በእውነተኛ አፍቃሪነትና ታማኝነት ጋር የተያያዘ ነው። ዘይነብ ለመጀመሪያ ጊዜ ለባልነት ጥያቄ የቀረበላት ከአጎቷ ልጅ አልዓስ ኢብን ራቢ ነበር። አልዓስ የኸዲጃ ወንድም ልጅ፣ በቁረይሾች ዘንድ ታላቅ ስምና ዝና ያለው ከመሆኑም በላይ ነብዩ በእጅጉ የሚወዱት እድለኛ ሰው ነበር። አልዓስ በሙሐመድ ነብይ ከመሆናቸው በፊት ነበር እርሳቸው ዘንድ በመሄድ ልጃቸውን በሚስትነት እንዲሰጡት የጠየቀው። እርሳቸውም ታዲያ ይህንን የሚወስነው የዘይነብን ይሁንታ ካገኘው በኋላ ነው በማለት የአልዓስን ፍላጎት ለልጃቸው በመግለጽ ፈቃደኝነቷን ጠየቋት። በዚህም ጊዜ የዘይነብ ፊት በሀፍረት ቀላ፣ በደስታ ፈገግታ ተሞልታም ፈቃደኝነቷን ገለጸች። በዚህ መልኩ ዘይነብ አልዓስን አገባች። የሁለቱ የትዳር ጓደኛሞች ታላቅ የፍቅር ታሪክም ተጀመረ። አሊና ኡማማ የተባሉ ሁለት ልጆችንም ወለዱ። ቆይተው ሙሐመድ ሰለላሁ ዐለይሂ ወሰለም የአምላክን መለኮታዊ መልእክት ለሰው ልጆች እንዲያደርሱ ነብይ መሆናቸው ይፋ ሆነ። ይህ የሆነው የዘይነብ አለይሂ ሰላም ባል አቡልዓስ ከከተማ ውጭ ርቆ በሄደበት በአንድ ወቅት ላይ ነበር። አቡልዓስ ወደ ቤቱ ሲመለስ ሚስቱ ዘይነብ ሙስሊም ሆና ጠበቀችው። አቡልዓስ ቤቱ እንደገባ ሚስቱ ዘይነብ አንድ የምነግርህ ታላቅ ዜና አለኝ አለችው። እርሱ ግን ምንም ነገር ለመስማት ባልጓጓ ስሜት ትቷት ወጣ። እርሷም በሁኔታው ተገርማ ተከትለው በመውጣት አባቴ እኮ የአላህ ነብይ ሆነ፣ እኔም እስልምናን ተቀበልኩ በማለት ነገረችው። እርሱም ታዲያ ለምንድነው መጀመሪያ ያልነገርሽኝ ሲል በቁጣ ስሜት መለሰላት። እናም በሁለቱ ፍቅረኛ የትዳር ተጓዳኞች መካከል የሃይማኖትና የእምነት ልዩነት ፈጠረው ችግር ብሎ በዚህ መልኩ ተጀመረ። ዘይነብን በአባቴና በተጣለበት መለኮታዊ መልእክት ላይ እምነት ላይኖረኝ አይችልም። አባቴ ሐሰተኛ ሰው አይደለም። አባቴ ማለት እጅግ ታማኝና ቅን ሰው ነው። በነገራችን ላይ እስልምናን በቅድሚያ የተቀበልኩት እኔ ብቻ አይደለሁም፣ እናቴ፣ እህቶቼ እንዲሁም ያጎቴ ልጅ አሊ ኢብን አቢ ጣሊብ ሙስሊም ሆነዋል። ያንተ አጎት ልጅ ዑስማን ቢን አፋን ወዳጅ አቡበክርም በተመሳሳይ መንገድ እስልምናን ተቀብለዋል በማለት አብራራችለት። አልዓስም በበኩሉ መልካም፣ እኔን በተመለከተ ግን ሚስቱን ለማስደሰት ብሎ በህዝቡና በቀደምት አባቶቹ ላይ ክህደት ፈጸመ ተብሎ እንዲወራብኝ አልፈልግም። በምንም መልኩ አባትሽን መውቀስ አልፈልግም እና እባክሽ ይህንን ሁኔታ በመረዳት ይቅርታ ታድርጊልኝ ትችያለሽ ሲል ተናገረ። እርሷም እኔ ሁኔታን ካልተረዳሁና ይቅርታ ካላደረኩልህ ማን ሊያደርግልህ ነው? ወደ እውነቱ እስከምትደርስ ድረስ ምንም ጊዜ ከጎንህ ነኝ።